ባልሽ የሚሳደብ ከሆነ ከወለድሽ በኋላ ባንቺ እርካታ እያገኘው አይደለም፣ እንደ ድሮ አይደለሽም፣ ሰውነትሽ እንደ ብሎ የሚደርሱኝ ሜሴጆች አሉ። በጣም ደስ የማይሉ ቃላቶች እና እንደዚህ የሚሳደብ ባል ኖሮ ለማስጠበብ ቀዶ ጥገና ላሰራለት ብላችሁ የምትጠይቁኝ ሴቶች አላችሁ። ይህንን ሕክምና ስታሰሩ ለራሳችሁ እንድታሰሩ ነው የምፈልገው። ሰውነታችሁ ከወሊድ በፊት እንደነበረበት ኖሮ ግንኙነት ላይ እርካታችሁ እንዲጨምር፣ እንደ ድሮ ፍሪክሽን እንዲኖረው ያዝ እንዲያደርገው ለራሳችሁ እንድታሰሩ ነው እንጂ ለባል እንደዚህ ለሚሳደብ ባል ደግሞ ማሰራት ነገሮችን ላያስተካክል ይችላል። ባልና ሚስት ደግሞ አንድ ላይ መታችሁ ሁሉም ነገር ላይ ደስተኛ ነን፣ ወልደን ጨርሰናል። ግንኙነታችን ግን እንደ ድሮ ስሜታችን ከፍ እንዲል ላይክ ያዝ እንዲያደርግ ምናምን ስሪልን ሲባል ይሄ ደስ ይለኛል። ግን ኦልሬዲ እንደዚህ እየተሳደበና እነዚህ ኔጌቲቭ ነገር ላይ ያለ ትዳር የማስጠበብ ቀዶ ጥገና ቢሰራ ፊክስ ያደርገዋል ብዬ ጋራንቲ ላረጋችሁ አልችልም። ስለዚህ ይህን ሕክምና ስታስቡ ለራሳችሁ ለኮንፊደንስ ሰውነታችሁን መልሳችሁ እንድትወዱት በግንኙነት እርካታ እንድታገኙ እንጂ ለሌላ ሰው ብላችሁ ኦር ደግሞ እንደዚህ የሚሳደብ ሰው ያለ ለዛ ሰው ብላችሁ ባታሰሩ ብዬ እመክራለሁ።